በጣም ደስ ይላል። በጣም ነው የምኮራባችሁ በእውነት ስለ እንደ ባለሙያ ለሰርጂኖቻችን ለፊዚሽኖቻችን እና ደግሞ በተለይ ለታካሚዎች ለፔሸንቶቻችን እንደዚህ አይነት ሰርቪስ በሰዓታት ውስጥ መስጠት ማለት ታሞ ለሚያውቅ ሰው ቤተሰቡ ታሞበት ለሚያውቅ ሰው ቤተሰቡን በዚህ ሁኔታ ላጣ ሰው ስዊስ ዳያግኖስቲክስ ምን እየሰጠ እንደሆነ ሲረዳ በጣም ደስተኛ ይሆናል። እኔም እንደ ሀገር በጣም ደስተኛ እሆናለሁ ማለት ነው። እንደዚህ አይነት ቴስቶችን ኢኩፕድ የሆነ ፓቶሎጂ ሴንተር አለን። እንደገና ደግሞ የእናንተ ይሄ ኮር ላቡም በጣም ያስደስታል። የሰማኋቸው ነገሮች እውነት እንደ ግለሰብ እንደ አንድ የሀገር ዜጋ በጣም ያስደስተኛል እና የምትሰጡት ሰርቪስ በጣም ደስ ይለኛል። እንደ ማስታወቂያ ሳይሆን ምክንያቱም ስዊስ ዳያግኖስቲክስ ሲቋቋምም የዚህ ሰለባ የጠራናቸው ነገሮች ባይሆኑም እንኳን ካለን ክፍተት ተነስተን ለሀገር ሶሉሽን እንሁን ብለን በአንድ መንፈስ የተቋቋምን ካምፓኒ ነን እና ይሄ ላብራቶሪ ይሄንን ለህብረተሰቡ መስጠት መቻል ለዛ ደግሞ እኛ ምክንያት መሆናችን የእውነት እግዚአብሔር ይመስገን ያስብላል ማለት ነው። ከዛ በተረፈ ለምሳሌ አሁን ሰርቪካል ካንሰርን በተመለከተ ያው እኛ ጋር ሊኩዊድ ቤዝ ሳይቶሎጂ አለ። እሱም በጣም አድቫንስድ የሆነ ነገር ነው። ሊቨር ኬዝንም በተመለከተ እንግዲህ አድቫንስድ የሆኑ ቴስቶች ብዙ ቦታ ላይ ወይም ደግሞ መቼም ቁጥር መጥቀስ ላይኖርብኝ ይችላል። አሁን ደግሞ በተፈቀደልን መሰረት እዚህ ብቻ እዛ ብቻ የሚለው ነገር አይኑር ስለተባለ ምንም አይደለም። ግን እኛ ጋር እንደዚህ አይነት አድቫንስድ የሆነ የሊቨር ካንሰርንም እኔ የጉበት በሽታን በተመለከተ አድቫንስድ የሆኑ ቴስቶች አሉ። በጣም በሰዓታት ውስጥ ባጠረ ጊዜ ሪዛልቱን መንገር የምንችልበት ማለት ነው። እንደ ሀገርም መመርመር የምንችልበት ትልቅ ተቋም ነው። አቅም ያለው ተቋም ነው። ሁል ጊዜ የሆነ ሳምንት ሲባል የሰርቪካል ካንሰር ሳምንት ወይ የብሬስት ካንሰር ሳምንት የምናምን ካንሰር ሳምንት ሲባል እኛም የበኩላችንን አስተዋጽኦ እናደርጋለን። አንድ ወርን እንደዛ ዴዲኬት እናደርጋለን እና አሁን ደግሞ የሊቨር ወይም ደግሞ የጉበት በሽታን በተመለከተ በዓለም አቀፍ የጤና ተቋም ይሄንን ወር ወይም ደግሞ የሐምሌ ወርን ሁለቷን ቀን ይመስለኛል እንደ መታሰቢያነት እንደ ግንዛቤ ማስጨበጫ ታስቦ ይውላል ማለት ነው። ለኛ ደግሞ ህብረተሰቦቻችን ስለሚያሳስበን ኤቭሪዴይ ወይም ሁሉን ቀን እንደ ግንዛቤ ማስጨበጫ በተቻለን አቅም በምንችለው ፕላትፎርም ላይ መማማሪያ መድረክ እንድንፈጥር እፈልጋለሁ ማለት ነው። እሱንም እያደረግን ነው። እንደ ስዊስ ዳያግኖስቲክስ ላብራቶሪ ዳይሬክተር ሌላም ጊዜ እንደምታደርጉት ለዚህኛውስ ዴዲኬት ያደረጋችሁት ቀን አለ ወይ? ወይም ያደረግነው ቀን አለ ወይ? ከዚህ እስከዚህ ብለን የምናስበው ቀን አለ ወይ? ለምርመራ ምክንያቱም ከፍለው መታከም ለማይችሉ ለፐብሊክ ሰርቫንቶች ለምሳሌ አሁን የሰርቪካል ካንሰርን በተመለከተ ለመምህራኖች፣ ጥበቃ ላይ ላሉ ሴት ታካሚዎች፣ ጽዳት ላይ ላሉ ሴት ታካሚዎች፣ ቀበሌ አካባቢ ለሚሰሩ በጣም በኑሯቸው ደከም ላሉ እናቶች እና እህቶች እና ልጆች ሰርቪካል ካንሰርን በተመለከተ የሆነ ገደብ ሰጠን የምንሰጠው የነፃ ምርመራ አለ። ለጉበትስ ምን አሰባችሁ? የትኛውን የህብረተሰብ ክፍል አሰባችሁ? ምን ያህል በቁጥር ከመቼ እስከ መቼ የሚለውን ደግሞ እዚሁ እንድንነጋገርበት ፈልጌ ነበር እንደ ላብ ዳይሬክተር። እሺ አመሰግናለሁ ምሳይ። በቅድሚያ እንግዲህ ይሄ ሁሉ ጥያቄ ከመመለስ በፊት ያው ማመስገን ስላለብሽ ጥሩ ልብ ያስፈልጋል። አሁን እንደዚህ አይነት ላብ እንደዚህ አይነት ሴታፕ ኢትዮጵያ ውስጥ ህዝቡ ያስፈልገዋል። ቤዚክ ነገሩ ዋናው ህክምና ላይ ቁልፍ ነገሩ ዲያግኖስ ነው፣ ቅድመ ምርመራ ነው ብለሽ ይህን ዓለም አቀፍ ደረጃ በጣም ቶፕ የሆኑ ስቴት ኦፍ ዘ አርት ኢኩፕመንቶች በማምጣት ባለሙያዎቹንም ከተለያየ ቦታ በጣም እንግዲህ በኢትዮጵያ ውስጥ የተሻሉ እና በጣም ቶፕ የሆኑ ባለሙያዎችን በማምጣት ለነሱ ከፍተኛ ክፍያ ማለት ነው በመክፈል ከዛ ደግሞ ወደ ውጭ ተልከው የሚሰሩ አብዛኛዎቹን ቴስቶች ሀገር ውስጥ በማስቀረት ሪል በሆነ እኛ ሀገር ባለ ኢሚዲየትሊ ሳምፕሉ ተወስዶ እዚሁ ተሰርቶ
ከሐኪሞቹ ጋር ኮሚኒኬት አድርገን እንደዚህ አይነት ነገር አለ፣ ስለዚህ ፈርዘር እንቀጥል ወይ ተጨማሪ ቴስቶች አሉ እንደዚህ ብታረግ እንድንል ስላረግሽን እውነት እግዚአብሔር አሁንም ዘመንሽን ይባርከው፣ እንዳንቺ አይነት ሰው ያብዛልን። በጣም 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 እናመሰግናለን። እኔ ጌታዬ አመሰግናለሁ። እግዚአብሔር ይመስገን አቅም ለሆነን። አሜን አሜን። ስዊዝ ዳያግኖስቲክስ ኢትዮጵያ ብዙ ላለቅስ ነበር። እሺ ሶሪ። ስዊዝ ዳያግኖስቲክስ ኢትዮጵያ ብዙ አይነት ቴስቶች አሉት። እንደ አድቫንስድ ሜዲካል ላቦራቶሪ ዲፈረንት እና ከዚህ ሀገር ውስጥ የማይሰሩ አብዛኛው ቴስቶች አሁን ወደኛ ሪፈራል ቴስቶችን እያየን እንግዲህ ከ200 በላይ ቴስቶችን እኛ ሀገር አስቀርተናቸዋል ማለት ነው። ይሄ በጣም በጣም ሂውጅ ነው። እንግዲህ ሪፒትሊ የሚታዘዙ እነማን ናቸው ብለን አንዳንዴ ሐኪሞቹ ያው እንደምታውቂ ብዙ ሐኪሞች ይመጡ የት ነው የተሰራው እንዴት በዚህ ያህል ጊዜ የደረሰ ሪል ነው ወይ ብለው መጥተው ዊትነስ ያደረጉ ሐኪሞች አሉ። መጥተው ደስ ብሏቸው ተደስተው ከኛ ጋር ፎቶ ተነስተው ሄዱ ብዙ ሐኪሞች አሉ ይሄን ቴስት በማየት ማለት ነው። እና ይሄን ስላደረግሽ አሁንም በጣም በጣም አመሰግናለሁ። እንግዲህ ሄፓታይተስ ምርመራን በተመለከተ ከ20 ነው አይደል የሚጀምረው የደብሊውኤችኦ ከ20 እስከ 30 ያሉ ቀኖች ስክሪኒንግ ቴስት መስጠት የምንችል ይመስለኛል። አቅም የሌላቸው እንግዲህ እንዲህ መክፈል የማይችሉ ሰዎች ይሄን እነዚህን ቴስቶች አትሊስት ለስንት ሰው ነው እንግዲህ እሱ ቁጥሩን አንዝራሽ ከሐምሌ 20 እስከ 30 ለመጡ አቅም ለሌላቸው ጥበቃ አገልግሎት ላይ ለሚገኙ ለመምህራኖች፣ ለመንግስት ትምህርት ቤት መምህራኖች፣ ለጽዳት ሰራተኞች ለዚህ ምንም አቅም ለሌላቸው ግን ራሳቸውን አውቀው ራሳቸውን፣ ልጆቻቸውን፣ ቤተሰቦቻቸውን ማዳን እንዲችሉ ተመርምረው ቫክሲን ማድረግ እንዲችሉ ምርመራውን በነፃ እንሰጣቸዋለን ማለት ነው። እስከ 30 ማለት ነው። በጣም ደስ ይላል። በጣም እናመሰግናለን። ቴንክ ዩ። እሱ አንድ አለ። ከዛ በተረፈ ደግሞ እንደ ካምፓኒ ለሚመጡ ለምሳሌ የፐብሊክ ወይም ደግሞ የመንግስት መስሪያ ቤት ላይ ላሉ የመንግስት ተቋም እንግዲህ ህዝቡን ሁሉ የሚያገለግለው ግን ደግሞ በትንሽ ደሞዝ ራሱንና ቤተሰቡን የሚያስተዳድር ስለሆነ ለነሱ ደግሞ ምን እናደርጋለን? ግማሽ ክፍያ እናስከፍላለን። መቼም ከሌለው ያለው ትንሽ ቢከፍል ምንም ማለት ካለበለዚያ እኛም መቆም አንችልም። እንደዛ ነገር እናደርጋለን ብዬ አስባለሁ። ለጤና ባለሙያስ ምንድን ነው የምትሰጡት ነገር? እንግዲህ ጤና ባለሙያ የዚህ የቫይረስ ቅድሚያ ተጠቂ ነው። እኔም ጤና ባለሙያ ስለሆነ ስለዚህ እነሱም ያው ህዝብ አገልጋይ ናቸው፣ ማህበረሰቡ ሰፖርት የሚያደርጉ ናቸው። ስለዚህ ከነሱ ተቋም ምርመራው ከሌለ ከኛ ጋር መጥተው እኔ በነፃ ቢመረመሩ ደስ ይለኛል። ከነሱ ተቋም ይኖራል ብዬ አስባለሁ ምርመራ ሄፓታይተስ ቢ ሰርፌስ አንቲጀን ስክሪኒንግ ወይም ሲ ስክሪኒንግ ቴስት ከሌለ ደግሞ መታወቂያቸውን ይዘው ከኛ ጋር ቢመጡ በነፃ እንመረምራቸዋለን። እሱን ፈቃድ በደስታ 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 ምክንያቱም እኔ ባለፈውም ተናግሬያለሁ። የጤና ባለሙያ በብዙ መልኩ መታገዝ አለበት። ምክንያቱም በቤቱ ብዙ ነገሩን ጥሎ ብዙ ሳይሞላለት እንደው የታመመ ሰውን የሞተ ሰውን እንደው ቤተሰቡን ጥሎ ለህብረተሰብ ነፍሱን የሰጠ ስለሆነ ለጤና ባለሙያ ለሐኪሞቻችን ለላብ ባለሙያዎቻችን የምንሰጠው የትኛውም አይነት ነገር በክብር መሰጠት ያለበት ነው ብዬ ነው ማስበው። በሄዱበት ቦታ ላይ ሁሉ ቅድሚያ ማግኘት አለባቸው ብዬ ነው ማስበው። በደስታ እነሱ ጋር ከሌለ እኛ ጋር መጥቶ የሄፓታይተስ ኤ እና ቢ የሄፓታይተስ ቢ እና ሲ አይ ባለሙያ ለመሆን ቅድመ ምርመራ በነፃ እንሰጣለን ማለት ነው። በነፃ ለሁሉ ብናደርግ ደስ ይለን ነበር፣ ግን አቅማችን ለዛ ስለማይፈቅድ በምንችለው ነገር ሁሉ ዲስካውንት አድርገን አብረን የትም ቦታ ደርሰን መመርመር እንችላለን ለማለት እፈልጋለሁኝ። አመሰግናችኋለሁኝ። እዚህ ቤት ውስጥ ያሉት ባለሙያዎች ፓቶሎጂስቶቻችን፣ የላብ ቴክኒሽያኖቻችን፣ ቴክኖሎጂስቶቻችን፣ ባዮኬሚስቶቻችን ሁሉም በጣም በፍቅር ነው የሚሰሩት። ለደሞዝ የሚሰሩ ስራ ብለው የሚሰሩ ሳይሆኑ
ኃላፊነትን ተሸክሞ ኤክስትራ ማይል ሄዶ የሚሰሩ ለስራቸው ትልቅ ፍቅር ያላቸው የህይወት ትርጉም የገባቸው የህይወት ፐርፐዝ የመጡበት ፐርፐዝ የገባቸው ጨዋ እህት ወንድሞች ስለሆኑ ከነሱ ጋር መስራት መቻል ለኔ ትልቅ ፕሪቪሌጅ ነው። እናንተን የሰጠኝ እግዚአብሔር ይመስገን። ውድድ ነው እኮ ማረጋችሁ። ባይ ዘ ዌይ ሰዎች ከንቱ ስል ሁሉ ሰው ለምንድን ነው ከንቱ እየምትዩ ይሉኛል። ዘላለም ማለት አቅቶኝ አይደለም። ሁሉ ሰው ዘላለም ነው የሚለው። ከንቱ የምለው ስለምወደው ነው፣ ወንድሜ ስለሆነ ነው። እሺ ተባረኩ።